Look, እስከ 95% የሚሆኑ ፕሮፈርም ትሬደሮች ኮንሲስተንትሊ በሎንግ ተርም ገንዘብ ሉዝ ያደርጋሉ። ይሄ ለምን ይመስላችኋል? በጣም ሁሉም ሰው ቤዚክሊ እያወራ ያለውን ነገር ሪስክን ማኔጅ ማድረግ አለብኝ፣ ኢሞሽንን ኮንትሮል ማድረግ ይኖርብሃል፣ የሆነ የሚገርም ስትራቴጂ ሊኖር ይገባል፣ ስትራቴጂን ሩልህን ምናምን መከተል አለብህ ምናምን የሚባሉ ሁሉም ሰው እያወራ ያላቸውን ቤዚካል ነገሮች 95% የሚሆነው ሰው በሙሉ ስላልሞከራቸው ይመስላችኋል የሚወድቀው? አይ ዶንት ቲንክ ሶ። እንዲህ አይነት በጣም ትልቅ የፌሊየር ሬት ሲኖር ሰው ጌሙን እየተጫወተበት ያለው መንገድ ሳይሆን ኢንታየርሊ ጌሙን እየተመለከተበት ያለበት መንገድ ልክ ሳይሆን ሲቀር ነው እንደዚህ አይነት በጣም ትልቅ የፌሊየር ሬት የሚኖረው። ምን ማለት ነው? በኋላ በደንብ እንነጋገርበታለን። በዛሬ እንዴት ፈንድድ አካውንቶችን በሁለት ቀን ማለፍ ትችላላችሁ፣ ይሄን ያህል $1000 በቀላሉ ማግኘት ትችላላችሁ ምናምን እያሉ ላደክማችሁ አይደለም የመጣሁት። እንዴት ስለ ፈንድድ አካውንት ያላችሁን አመለካከትና ኢንታየርሊ ጌሙን የምትመለከቱበትን መንገድ እንዴት እንደምትቀይሩ ያላችሁን ፐርስፔክቲቭ የት ቦታ ሰምታችሁ የማታውቋቸውን ነገሮች አክቹዋሊ በደንብ እንነጋገራለን። ከዛ በፊት ትሬደር ከሆናችሁ ወይም ደግሞ ትሬዲንግ ለመጀመር እያሰባችሁ ከሆነ እንደ አጋጣሚ ትክክለኛ ቦታ ላይ የምትገኙት። ስለዚህ ወረድ ብለን ሰብስክራይብ በማድረግ ወደ ቪዲዮ እንሄዳለን። የመጀመሪያው ስለ ፕሮፈርም ትሬዲንግ ስናወራ በጣም ብዙ ሰው ያልተረዳውና እንዲረዳው ብዬ የማስበው ነገር አንደርስታንዲንግ ሃው ዘ ጌም ወርክስ። በጣም ብዙ ሰው ይሄ ነገር አያስፈልግም ይላል። ነገር ግን እኔ አክቹዋሊ ትሬዲንግ ላይ እንደውም በጣም ብዙ የምታደርጓቸው ነገሮች ላይ የትኛውም አይነት ኦንላይን ስራ እንኳን የምትሞክሩም ቢሆን ነገሩ እንዴት እንደሚሰራ ማወቅ አለባችሁ። ኢቨን ዞ እናንተን እንኳን ባይመለከታችሁ ማለት ነው። ለምሳሌ ፕሮፈርም ትሬዲንግ ላይ ፕሮፈርሞች እንዴት እንደሚሰሩ ማወቅ ማትችሉ ከሆነ አክቹዋሊ ቢያጭበረብሯችሁም የተለያዩ ነገር ቢያደርጓችሁ አክቹዋሊ ምንም የምታውቁት ነገር እኔን አይመለከተኝም ብላችሁ የምታስቡ ከሆነ ማለት ነው። ስለዚህ አክቹዋሊ ፕሮፈርም ጋር ሄዳችሁ ፈንድድ ለመሆን ምናምን እየጣራችሁ ከሆነ ፕሮፈርም ትሬዲንግ ወይም ደግሞ ፈንድድ አካውንቶች እንዴት ነው የሚሰሩት፣ እነሱ እንዴት ነው ገንዘብ የሚሰሩት የሚለውን ነገር ማወቅ በጣም በጣም ትክክለኛ ነገር ነው። ስለዚህ ፕሮፈርሞች እንዴት እንደሚሰሩ እንገራችሁ። እንደ አጠቃላይ ፈንድድ አካውንቶች የሚሰሩት እንዴት ነው? የመጀመሪያው ነገር የሚያደርጉት ምንድን ነው? የተለያዩ አይነት ዴሞ አካውንቶች ያዘጋጃሉ። ለዛ 2 ቻሌንጅ ወይም ደግሞ 1 ቻሌንጅ በፌዞች ያደርጓቸዋል። ከዛ ውስጥ ምንድነው ማድረግ ያለበት አንድ ትሬደር አክቹዋሊ ምንድነው ማድረግ ያለበት ያንን ፈንድድ አካውንት ለማለፍ ወይም ያንን $10,000 ፈንድድ ለመሆን የሆነ ያህል 10% ሊሆን ይችላል ወይም ደግሞ 5% ማለፍ ይኖርበታል። ከዛ በፌዝ 2 ደግሞ የሆነ ያህል ፐርሰንቱ ማለፍ ይኖርበታል። ለዛ ይገዛል ማለት ነው። የሆነ ያህል አማውንት አውጥቶ ይገዛል ማለት ነው። ስለዚህ እነሱ ገንዘብ የሚሰሩት እንዴት ነው? ለምሳሌ $10,000 አካውንት 1000 ትሬደር ቢገዛቸው ዝም ብዬ እንደ ኤግዛምፕል ማለት ነው እና 1000 ትሬደር ቢገዛቸው ከ1000 ውስጥ ያውቃሉ ወደ 95% እንደሚወድቅ ያውቃሉ። ስለዚህ ከ1000 ውስጥ 900 ምናምኑ ይወድቃል። ከዛ በኋላ የሆነ ያህሉ ነው ያንን ቻሌንጅ አልፎ ከዛ ካለፈም በኋላ ደግሞ በትክክል ኮንሲስተንትሊ ፕሮፊት የሚሰራው። ስለዚህ እነሱ በምን አይነት መንገድ ነው የሚሰሩት የሚለውን በአጭሩ ስናደርገው ምንድን ነው ብዙ ትሬደሮች ሉዝ ባደረጉ ቁጥር ብዙ ገንዘብ ይሰራሉ። ስለዚህ አክቹዋሊ ስለ ፈንድድ አካውንቶችን ፕሮፈርም ትሬዲንግ ስትገቡ ፕሮፈርሞቹ እናንተ እንድታተርፉ አይፈልጉም። ምክንያቱም ገንዘባቸውን የሚሰሩት በዛ መንገድ ስላልሆነ በቃ ኦብቪየስሊ አለቀ። በቃ ምንም ሌላ ነገር የለም። እናንተ ከምታተርፉት ውስጥ 5% 10% ነው የሚወስዱት። እናንተ የምታተርፉትን ደግሞ አይጠብቁም። አንድ ትሬደር የሚያተርፈውን አይጠብቁም። በጣም ብዙ ሰው አርጊው የሚያደርገው የሆነ አንድ ትሬደር ካተረፈ በኋላ ፕሮፊት ስፕሊት አለ which means ለምሳሌ $10,000 አካውንት ፈንድድ ከሆነ በኋላ አንድ ሰው $1,000 ቢያተርፍ ከ$1,000 ውስጥ የሆነ ያህሉን ፕሮፈርሞቹ ናቸው የሚወስዱት ይላል። ይሄ ግን አክቹዋሊ ይሄን አይጠብቁም። ያንን ትሬደር ማትረፍ አለማትረፍ ጠብቀው አይደለም ገንዘብ የሚሰሩ የሚፈልጉት። ሞር የሚፈልጉት እነሱ ብዙ ሰው ቻሌንጃቸውን እንዲገዛ፣ ብዙ ሰው ቻሌንጃቸውን ከገዛ ያውቃሉ ብዙ ሰው እንደሚወድቅ። ስለዚህ ብዙ ሰው ከወደቀ ደግሞ ገንዘብ ይሰራሉ፣ አለቀ። ስለዚህ በዚህ አይነት መንገድ የመጀመሪያ ጌሙን አንደርስታንድ ማድረግ ያስፈልጋል። ያንን ጌም በደንብ አንደርስታንድ ካደረጋችሁ ፕሮፈርሞቹ ራሳቸው ፈንድድ አካውንቶችን የሚሰጧቸው ሰዎች አጌንስት እናንተ መሆናቸውን መጀመሪያ አንደርስታንድ ማድረግ ያስፈልጋል፣ ጌም ውስጥ ከመግባታችሁ በፊት ማለት ነው። ይሄ ተስፋ ላስቆርጣችሁ ምናምን ሳይሆን አክቹዋሊ ሪያሊቲው ይሄ ነው። ከዛ በኋላ ገንዘብ በሰራችሁ ደግሞ በጣም ገንዘብ ይሰራል። ጥሩ ካፒታል ሌቨሬጅ ለማድረግ በጣም አሪፍ መንገድ ነው። ነገር ግን እያልኩ ያለሁት ምንድነው ፕሮፈርሞቹ አጌንስት እናንተ ናቸው። ሁልጊዜም ገንዘብ እናንተ ስትከስሩ ወይም ደግሞ ቻሌንጅ ስትወድቁ ነው ገንዘብ የሚሰሩት፣ አለቀ። ስለዚህ ይሄንን በመጀመሪያ አስቦ ወይም ደግሞ አውቆ መግባት አስፈላጊ ነው በጣም። your account drawdown is your account balance። ይሄ በጣም ኢምፖርታንት ነገር ነው። ለዚህ አሁንም $10,000 ፈንድ አካውንት እንውሰድና እንመልከተው። ሩሉን ስንመለከት ወይም ደግሞ የፕሮፈርም ሩል ስንመለከት ይሄንንም በጣም ሬኮመንድ አደርጋችኋለሁ። ባይ ዘ ዌይ የፕሮፈርም ሩሎችን በደንብ አጥንታችሁ ሙሉ በሙሉ ሪሰርች ለመስራት ሞክሩ። አንድ ፕሮፈርም ስትመጡ በጣም በስካም የተሞላ አይነት ኢንዱስትሪ ስለሆነ ማለት ነው የፕሮፈርም ትሬዲንግ ማለት። ስለዚህ የአካውንታችሁ ድሮዳውን ምን ያህል ነው? ለምሳሌ አንድ ሰው $10,000 ቢሰጠው አክቹዋሊ ከ$10,000 ውስጥ $1,000 ነው በቃ የሱ 10% ድሮዳውን ከሆነ ማለት ነው ሩሉ። ይሄ ማለት ከ$10,000 ውስጥ $1,000 ቢከስር
አካውንቱን ያቆሙበታል፣ ብሪች ያደርጉበታል። ስለዚህ ይሄ ሰው $10,000 አይደለም ያለው ኢቭን ዞ $10,000 ብሎ ካፒታል እንደተሰጠው ቢያስብም አክቹዋሊ ግን $1,000 ያለው። ስለዚህ ሪስክ ማኔጅመንታችሁንም ሊሆን ይችላል የምታስቧቸውን የተለያዩ ነገሮች አክቹዋሊ ማድረግ ያለባችሁ በ$1,000 ነው። $10,000 ፈንድ አካውንት ካገኛችሁ ወይም ደግሞ በድሮዳውን ፐርሰንታችሁ ልክ ነው። 20% ከሆነ $2,000 ያን ያህል እያለ ይሄዳል ማለት ነው። ከአካውንታችሁ አንጻር በቀላሉ ካልኩሌት ማድረግ የሚቻል ነገር ነው። ስለዚህ ድሮዳውኑ ምን ያህል ነው የሚለው ነገር ካወቃችሁ በኋላ የአካውንቴ ባላንስ ይሄን ያህል ነው የሚለው ነገር በደንብ እንድትሉ ይፈልጋል። $10,000 አካውንት ፈንድ ዳለኝ ሳይሆን $1,000 ነው ያለ ማኔጅ እያደረክ ያለው የሰጡቅ $1,000 ነው እንጂ $10,000 አይደለም ማለት ነው። አክቹዋሊ ይሄን በደንብ ሪያላይዝ ማድረግ ከተቻለ ሁለተኛ ላይ በጣም ብዙ ትሬደር ጋር ያለን ፕሮብሌም መፍታት ይቻላል። በጣም ብዙ ሰው $10,000 አለኝ ብሎ አስቦ በአንድ $1,000 ሪስክ ያደርጋል። ከዛ በኋላ $1,000 ሉዝ ሲያደርግ አካውንቱን ብሪች ያደርጉበታል። ከዛ በኋላ በቃ አለቀ ማለት ነው። ነገር ግን ያለው $1,000 መሆኑን ካወቀ ወይ $100 ሪስክ የሚያደርገው እንደዛ ሪስክ አድርጎ የሚሰራውን ያህል ገንዘብ ይሰራል። እንደዚህ ማድረግ ግን ዋና አንደርስታንድ ማድረግ ያለባችሁ ነገር ድሮዳውን የሰጧችሁ ፐርሰንት ነው እንጂ አካውንታችሁ ባላንስ ከላይ ያስቀመጡት ያ ትልቁ ዝም ብሎ $10,000 $20,000 $100,000 የሚሉት አይነት ነገር አይደለም። ይሄንም በደንብ ፕሮፌሽናሊ አንደርስታንድ ማድረግ ያስፈልጋል። ሶስተኛው ደግሞ the way you play the game depends on the rule of the proffer። ይህንም በጣም አስፈላጊ ነገር ነው። አሁን ብዙ ጊዜ ሰዎች አንደርስታንድ የማያደርጉት ነገር ቅድም ብያለው፣ በደንብ የዛን ፕሮፈርም ሩሎች ካላጠናችሁ ፈንድድ አካውንቶችን አትግዙ። ጀስት ገንዘብ ማባከን ነው እንጂ ምንም ጥቅም የሌለው ነገር ነው። ስለዚህ የፕሮፈርሙን ሩል ካወቃችሁ ጌሙን የምትጫወቱበትን መንገድ የሚቀየረው በዛ መልኩ ነው። ለምሳሌ አሁን አንዳንድ ፈንድድ አካውንቶች የሆነ ቻሌንጅ ለማለፍ የጊዜ ገደብ አላቸው። ለምሳሌ በአንድ ወር አንድ ቻሌንጅ ገዝተህ ማለፍ የማትችል ከሆነ ከዛ በኋላ ያንን ብር ይቃጠላል ማለት ነው። በቃ በቀላሉ ከዛ በኋላ ቻሌንጁን መሞከር አትችልም። ስለዚህ አሁን ጌሙን የምትጫወትበት መንገድ ለየት ይላል ማለት ነው። ከመጀመሪያው ዝም ብሎ በሎንግ ተርም ምናምን አታስቡም። አክቹዋሊ የምታደርገው በዛ አንድ ወር ውስጥ ለማለፍ ነው የምትታገለው ያንን ቻሌንጅ ማለት ነው። ወይም ደግሞ ፈንድድ አካውንት ለማግኘት የገዛኸውን ከዛ በኋላ ቻሌንጁን ለማለፍ የምትፈልገውን አካውንት ለማግኘት የምታደርገው እንደዚህ ነው ማለት ነው። ስለዚህ ሩሎች ማወቅ በጣም አስፈላጊ ነገር ነው። ሩሎቹን በደንብ አንደርስታንድ ካላደረጋችሁ ምንም ጌሙን የምትጫወቱበትን መንገድ ጀስት ኖርማል በራሳችሁ ወይም ደግሞ በግል አካውንት ትሬድ እንደምታደርጉ አይነት መንገድ አይደለም። ፕሮፈርም ጋር ስትመጡ ትሬድ የምታደርጉት ሩላችሁ እንደ ፕሮፈርሙ ሩል ይቀየራል ማለት ነው። ይሄ ነገር ብዙ ሰው አንደርስታንድ ሳያደርግ በራሱ ወይም በፐርሰናል አካውንት ፕሮፊታብል ነው በጣም የሚገርም ትሬደር ሆኖ ነገር ግን ፈንድድ አካውንት ጋር ሲመጣ አይሰራም። ምክንያቱም ሩሎቹም ይቀየራሉ አብረው ከምን ጋራ ከፕሮፈርሙ ሩል ጋራ ማለት ነው። ጀስት ቢሄቨሩም ይለያያል እና ኢንታይርሊ ደግሞ ዲፍረንት የሆነ አይነት ስኪል ይጠይቃል። ለዚህ በዴሞ ምናምን ብትሞክሩ መጀመሪያ ላይ አሪፍ ነው። ጀስት ከፕሮፈርሙ ሩል ጋራ በደንብ እንድትጣጣሙና ኦኬ ሶ ይሄ ነው ሩሉ ይሄ ደግሞ ሩሉ አይደለም እንድትሉ ማለት ነው። ይሄ በጣም አስፈላጊ ነገር ነው። ስለዚህ ያ ጌሙን የምትጫወቱበትን መንገድ ስለሚለየው ወይም ደግሞ ስራውን የምትሰሩበትን መንገድ ወይም ደግሞ ዳይሬክሽን ስለሚቀይረው ማለት ነው። ሶስተኛው ደግሞ ሉክ ፈንድድ አካውንት ቻሌንጅ አስ ኤ ኮሌክቲቭ ትሬድስ። ይሄ ማለት ደግሞ ምን ማለት ነው የሚለውን ነገር በቀላሉ ላስረዳችሁ። ጀስት ትንሽ ቴክኒካል ሊሆን ይችላል፣ ነገር ግን በቀላሉ ላስረዳችሁ። አንድ አካውንት ከገዛችሁ በኋላ ለምሳሌ አሁንም $10,000 አካውንት ኤግዛምፕሉን እንወስዳለን። የቅድሞ ኤግዛምፕላችንን በዛው እንቀጥል። ስለዚህ አሁን $10,000 አካውንቱን ከወሰድን በኋላ ለዛ ቻሌንጅ በጣም ብዙ ፈንድድ አካውንቶች የሚፈልጉት 10% ማትረፍ ነው። ይሄ ማለት $10,000 ዝም ብሎ ዴሞ ይሰጧችሁና ከዛ ላይ $1,000 ማትረፍ የምትችሉ ከሆነ ፈንድድ ትሆናላችሁ ይላሉ። ጀስት ፌዞች ሊኖራቸው ይችላል፣ እንደ ፕሮፈርሙ ይለያያል። አክቹዋሊ ግን 10% ካተረፋችሁ ወይም ደግሞ $10,000 ላይ $1,000 ካተረፋችሁ ያንን $10,000 ፈንድድ ትደረጋላችሁ ብሎ አንድ ብሮከር ለምሳሌ ቢናገር ለምሳሌ ወይም ደግሞ ያ ከሆነ ሩሉ የዛ ፕሮፈርም ከዛ በኋላ ያንን ቻሌንጅ ለማለፍ በጣም ብዙ ሰው የሚሳሳተው ነገር ምንድን ነው? ምንም የጊዜ ገደብ ከሌለው ለ3 ወር ለ4 ወር ምናምን ያንን እንትን እየሞከረ ይሄዳል። ወይም ደግሞ በቃ ኖርማል የሆነ ሄልዚ የሆነ አይነት ሪስክ ምናምን እያደረገ ማለት ነው። እኔ አክቹዋሊ ከዚህ ፐርስፔክቲቭ መመልከት አቁሙ። በጣም ብዙ ሰው እየወደቀ ያለው ጀስት አክቹዋሊ ይሄንን እያደረገ ነው። ነገር ግን ሌላ አንድ ፐርስፔክቲቭ አለ። አንድ ፈንድድ አካውንት ገዝታችሁ ለምሳሌ አንድ ፈንድድ አካውንት እንድትገዙ ለምሳሌ $10,000 ፈንድድ አካውንት እንድትገዙ ለምሳሌ ዝም ብሎ $100 ወይም ደግሞ $200 ኮስት አደረጋችሁ ብንል ያንን $200 ሪስክ ብታደርጉት አንድ ትሬድ ሪስክ ብታደርጉት አተርፈዋለሁ ወይም ደግሞ ከስረዋለሁ ብላችሁ አታስቡም አይደል? አይሆናል አይደል? አክቹዋሊ አንድ ትሬድ just a matter of luck ስለሆነ ማለት ነው። የአንድ ፈንድድ አካውንት ቻሌንጅ ስትገዙም በዚሁ አይነት መንገድ አስቡት። just የአንድ ፈንድድ አካውንት ገዝታችሁ ያንን የግድ ማለፍ አለብኝ ብላችሁ አታስቡ። አሁን ROI-ን ነው መመልከት። ለምሳሌ $10,000 ፈንድድ አካውንት ገዝታችሁ ቅድም እንዳልኩት $10,000 ሳይሆን የምታገኙት $1,000 ነው የምታገኙት እና $200 ወይም ደግሞ $300 ወይም $400 ትመድቡላታላችሁ። ከዛ በኋላ ወዲያው
ወዲያው ትሞክራላችሁ። ለምሳሌ $10,000 አካውንት ፈንድድ ለመሆን ለምሳሌ 3 ጊዜ ሞክራለሁ ብትሉ ከዛ በኋላ $100 ኮስት አደረጋችሁ ብንል አንድ $10,000 ለመግዛት $100 3 ጊዜ ብትሞክሩ $300 ኢንቨስት አድርጋችሁ $1,000 አገኛችሁ ማለት ነው። ከዚህ ፐርስፔክቲቭ እንድታዩት ነው የምፈልገው። ጀስት አንድን ፈንድድ አካውንት ገዝታችሁ በቃ እሱ ላይ ሙጭጭ ብላችሁ ለ3 ወር መቆየት ሳይሆን አንድን ፈንድድ አካውንት ጀስት እንደ አንድ ወይም እንደ ሁለት ትሬድ ብታስቡት ለምሳሌ ከዛ በኋላ ያንን አንድ ፈንድድ አካውንት ገዝታችሁ ወይ በሁለት ወይ ደግሞ በ3 ትሬድ ለማለፍ ብትሞክሩ ያ ከሪተርን ኦን ኢንቨስትመንት ፐርስፔክቲቭ ከዛ አንግል ስታዩት በጣም አሪፍ ነው። ምክንያቱም $10,000 አካውንት ለማግኘት 300 ስፔንድ አድርጋችሁ ከዛ በኋላ $10,000 ፈንድድ ብትሆኑ $1,000 አገኛችሁ ማለት ነው። ስለዚህ $300 ኢንቨስት አድርጋችሁ $1,000 በጣም አሪፍ ነው አይደለ? ስለዚህ ከዚህ አይነት መንገድ ስታስቡት ፈንድድ አካውንቶች በጣም ይቀላሉ። ኢሞሽናልም አትሆኑም። ጀስት ኖርማሊ በቃ ጌም ነው የምትጫወቱት ማለት ነው። ይሆናል አይደለ? ገንዘብ መልቲፕላይ የሚያደርግ አይነት ጌም ነው የምትጫወቱት። ከዚህ አይነት ፐርስፔክቲቭ ኖርማሊ ዝም ብሎ ከሌላ አይነት ፐርስፔክቲቭ እያያችሁ ሌላ ሁሉ እንደሚወድቀው እንዳትወድቁ ማለት ነው። ከዛ በመቀጠል የመጨረሻው ቲፕ ደግሞ treat it as a way to build your own personal account ወይም ደግሞ your own personal capital። ስለዚህ ይሄ ደግሞ ምንድነው ፈንድድ አካውንቶች ላይ ሁልጊዜ ለመኖር ወይም ደግሞ ሁልጊዜ ለመቆየት አታስቡ። ጀስት ይሄ ሌቨሬጅ ነው ወይም ደግሞ ካፒታል ለማግኘት ነው አክቹዋሊ ወደ ፈንድድ አካውንቶች የምንሄደው። ካፒታል ከሌለ ማለት ነው። ካፒታል ካላችሁ እሰየው፣ አትሂዱ ወደ ፈንድድ አካውንት ወደ ፕሮፈርም አትሂዱ። እንደምን እንዳልኳችሁ ገንዘብ የሚሰሩት እነሱ እኛ ሉዝ ስናደርገው ወይም ደግሞ እኛ ቻሌንጆችን ስንወድቅ ነው። አለቀ። ይሄ ኦብቪየስሊ በጣም በቃ ሁሉም ቦታ ያለ ነገር ነው። አንድ ፈንድድ አካውንት የሚሰራው በዛ አይነት መንገድ ከሆነ እናንተ በተሻለ መንገድ አንድ ጊዜ አካውንታችሁን ቢውልድ ማድረግ ከቻላችሁ ከዛ በኋላ ከዛ ፕሮፈርም ለማውጣት ወይም ደግሞ ለማቆም የራሳችሁን አካውንት ቢውልድ ለማድረግ ሞክሩ። ከዛ የምታገኟቸውን ኢቭን ፕሮፊቶች ራሱ ዝም ብሎ አውጥቶ መጠቀም ከዛ በኋላ ከእንደገና ፈንድድ አካውንት እየገዛው ምናምን አገኛሉ ብሎ ሳይሆን ቢውልድ ለማድረግ አካውንታችሁን ቢውልድ ለማድረግ ፐርሰናል አካውንታችሁን ማለት ነው። ምክንያቱም ፕሮፈርም ትሬድ የሚያደርጉ ምናምን ትሬደሮችን በጣም አናግራለሁ እና ብዙ ጊዜ ችግራቸው ምንድነው በጣም ብዙ ሩል ነው ያለባቸው ወይም ደግሞ በጣም ብዙ ሩል ነው ያለው። ስለዚህ በጣም ስትረስፉል ነው። ትሬዲንግ በራሱ በጣም ብዙ ስትረስ አለበት እንደምታውቁት ማለት ትሬደር ከሆናችሁ በደንብ ታውቃላችሁ። እሱ ስትረስ እንኳን ቀርቶ ከዛ በኋላ ደግሞ ሌሎች ሩሎችን መጨመር ይችላሉ። ስፔሻሊ ደግሞ ኮንሲስተንትሊ ገንዘብ መስራት ስትጀምሩ ፕሮፈርሞቹ አትመቿቸውም። ስለዚህ ብዙ ሩሎችን ማምጣት ይጀምራሉ፣ ብዙ ጣጣ ማምጣት ይጀምራሉ ማለት ነው። ሶ ምንድን ማድረግ ያለባችሁ አስማች አስ ፖሲብል መቆየት የምትችሉትን ያህል ቆይታችሁ፣ ነገር ግን ቢውልድ የራሳችሁን ፐርሰናል አካውንት ቢውልድ አድርጉ። ፉሊ በፈንድድ አካውንት ሪላይ አትሆኑ ማለት ነው። ላታቆሙ ትችላላችሁ፣ ግን ችግር የለውም። ግን ዋና ፐርሰናል አካውንታችሁ ቢውልድ ለማድረግ ተጠቀሙበት እንጂ ጀስት እንደ ፕሮፊት ማክሲማይዘር አይነት ነገር አትመልከቱት። ይሄ በጣም የሚያስፈልግ ፋክት ነው። ስፔሻሊ በደንብ ከገባችሁበት በኋላ ሪያላይዝ የምታደርጉት ነገር ነው። ከመጀመሪያው ግን አላማው አካውንታችሁን ቢውልድ ለማድረግ ከሆነ በጣም የሚገርም መስመር በቀላሉ ማያስ ይችላላችሁ በፕሮፈርም ትሬዲንግ ወይም ደግሞ በፈንድድ አካውንቶች ማለት ነው። ሶ አይ ሆፕ እነዚህ ነገሮች እንደምታደርጓቸውና አይ ሆፕ እነዚህ ነገሮች ፕራክቲካሊ ሄዳችሁ ፕሮፈርም ትሬዲንግ ላይ ፈንድድ አካውንቶችን ለመግዛት ፈንድድ ለመሆን ምናምን ስትሞክሩ በጣም እንደሚጠቅማችሁ አልጠራጠርም። አይ ሆፕ እነዚህ ነገሮች ኤክስኪዩት አድርጋችሁ ጥሩ ሪዛልት እንደምታመጡ፣ ቪዲዮን ከወደዳችሁ ለሌሎች ሰዎች ይጠቅማችኋል ብላችሁ ለምታስቡ ትሬደር ለሆነ ጓደኛችሁ ሊሆን ይችላል ሼር ማድረግ እንዳይረሳ። በቀጣይ ጊዜ እስከምንገናኝ ባይ ባይ ብያለሁ።